በጣም ብዙዎቻችሁ በጣም አካብዳችሁ በትልቅ ነገር አድርጋችሁ ታስቡታላችሁ። ነገር ግን እነዚህ 3 ነገሮች ብቻ ካሏችሁ ዩቲዩብ በቀላሉ መጀመር ትችላላችሁ። አሁን ላይ ገንዘብ ለማግኘት ወር ጠብቆ 5000 6000 ብር መቀበል በጣም እየቀረበት ያለ ባህላችን ወይም ደግሞ ስርዓታችን ነው ማለት ነው። ስራ መስራት እንዳለ ሆኖ ነገር ግን ገንዘብ የምናገኝበት መንገድ ማስፋት አላችሁ። እንደምን አላችሁ? ብሩክ ጌታቸው ነው። እዚህ ድረስ ከመጣችሁ አይቀር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ አልጠራጠርም። ዛሬ በኦንላይን ላይ ሊገኙ ስለሚችሉ በጣም ብዙ አይነት የኦንላይን ስራዎች እንነጋገራለን። ነገር ግን ከዛ ሁላ ውስጥ አንዱን ብቻ ነው የምነግራችሁ። ከዛ ቀጣይ ያሉትን በፓርት ከፋፍዬ እሰራላችኋለሁ። ሁሉም ስራ ልፋትና ጥረት እንዳላቸው ሁሉ እዚህ ጋር የምናያቸው የኦንላይን ስራዎችም አይቀሬ ነው። ልፋትና ጥረት ይገባቸው ወይም ደግሞ ግዴታ መልፋት መጣል አለባችሁ። ከነዚህ የኦንላይን ስራዎች መካከል አንደኛ የሆነው ሶሻል ሚዲያ ማርኬቲንግ ወይም ደግሞ ሶሻል ሚዲያ ላይ የተለያዩ ስራዎችን መስራት ነው። ባይ ዘ ዌይ በጣም ብዙ ሰዎች ይህንን ስራ እንደ ተልካሻ ስራ ወይም እንደ ጨዋታ እንደ ፌዝ ያዩታል። ነገር ግን በጣም ትልቅ ቁም ነገር ያለው በጣም ብዙ ሺህ ዶላሮችን ሜክ ሊያደርግልን የሚችል የኦንላይን ስራ አይነት ነው። ከእነሱ ውስጥም በዋነኝነት የሚጠቀሰው ዩቲዩብ ነው። ይህ አሁን እየተጠቀማችሁት ያላችሁት የማህበራዊ ድረገጽ አይነት ወይም ደግሞ ዩቲዩብ በጣም ከምትጠብቁት በላይ ብዙ ገንዘብን ያስገኛል። ያስገኛል። እንዴት እንደሆነ በዚህ ቪዲዮ በደንብ እንነጋገራለን። አብራችሁን ቆዩ። ይህ ፕላትፎርም ከሌሎቹ ፕላትፎርሞች ለየት የሚያደርገው ከቀልድና ከጨዋታ በዘለቀ ብዙ ገንዘቦችን ሜክ እንድታደርጉ መንገድ ይከፍታል። አሁን ላይ ዩቲዩብ ላይ ስትገቡ የምታያቸው አብዛኞቹ ዩቲዩበሮች ወይም ደግሞ ኮንተንት ክሬተሮች በጣም ከምትጠብቁት በላይ ብዙ ገንዘቦችን በዩቲዩብ ሜክ እያደረጉ ነው። እስካሁን ድረስ በአጠቃላይ በዓለማችን 69 ሚሊዮን የሚሆኑ ክሬተሮች አሉ። ከ8 ቢሊዮኖቹ 69 ሚሊዮን የሚሆን ብቻ ነው ያለው። የሚገርማችሁ ግን 115 ሚሊዮን የሚሆኑ ቻናሎች ደግሞ በስራቸው ተከፍተው 69 ሚሊዮኑ 115ቱ ያስተዳድራሉ ማለት ነው። ይባስ የሚያስገርመው ነገር ግን እዚህ ጋር አይደለም። ከነዛ ሁላ ውስጥ ማለትም ደግሞ ከ115 ሚሊዮን አካውንቶች ውስጥ ወይም ደግሞ ቻናሎች ውስጥ 69 ሺህ ብቻ ነው 1 ሚሊዮን እና ከዛ በላይ የሚሆን ሰብስክራይበርስ ያላቸው። የሚገርማችሁ ነገር እነዚህ ቻናሎች በጣም ብዙ ገንዘቦች ሜክ እያደረጉ ነው። በጣም ብዙ ገንዘቦች እንቅስቃሴ እያደረጉ ነው ከምትጠብቁት በላይ። ዓለማችን አንደኛውና ትልቁ ዩቲዩበር የሆነው ሚስተር ቢስት እንኳን ከጊዜያት በኋላ በጣም ብዙ ሚሊዮን ዶላሮችን ሜክ ማድረግ ችሏል በዩቲዩብ ብቻ ማለት ነው። ባይሆን ከዚህ በኋላ ያለው መረጃ ስነግራችሁ በጣም እየተሸወዳችሁ እንደሆነ ይገባችኋል። ምን እንደሆነ ላስረዳችሁ። በሀገራችን ላይ እንኳን በቁጥር የማናውቃቸው በጣም ብዙ ሺህ ክሬተሮች በዩቲዩብ በጣም ብዙ ገንዘብን እየሰሩ ይገኛል። ለምሳሌ እንደ ትልቁ ምሳሌ የምጠቅሰው እኔ ኢቢኤስ ነው። ኢቢኤስ እስካሁን ድረስ ወደ 3 ሚሊዮን 300 ሺህ አካባቢ ፎሎወርስ አለ ወይም ደግሞ ሰብስክራይበርስ አለ እና በእነዚህ ሰብስክራይበሮች አንድ ቪዲዮ ፖስት ባደረገው ቁጥር ምን ያህል ቪው እንደሚኖረው የምታውቁት ይሆናል። ልክ እንደነ በስንቱ አይነት ፕሮግራም በአንድ ቀን ውስጥ እስከ 200 ሺህ ድረስ ቪው ይኖረዋል። እና እንድታስተውሉት የምፈልገው ነገር ቢኖር በጣም 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 ብዙ ክሬተሮች በዩቲዩብ ብዙ ገንዘብን እያገኙ ይገኛል። ወደ ግል ክሬተሮች ልውሰዳችሁ እና አንደኛ አቤል ብርሃኑ የወይኗ ልጅ፣ ሁለተኛ ሁላችንም እንደምናውቀው አሊ ዩቲዩብ፣ ሶስተኛ ጃኒ፣ አራተኛ ዩቲዩበርስ። እነዚህ የግል ክሬተሮች በዩቲዩብ በጣም ብዙ ሺህ ገንዘቦችን ሜክ ማድረግ ችሏል። ኢን ሚሊየንስ አይ ዊል ፕሮሚስ ኢን ሚሊየንስ በዩቲዩብ ገቢ ማግኘት ይችላል ማለት ነው። እነዚህ ዩቲዩበሮች እነዚህ ክሬተሮች የሚኖሩት እኛው ሀገር ኢትዮጵያ ላይ፣ የእውነት የተነሱትም እዚሁ ኢትዮጵያ ነው፣ ያሉትም የሚኖሩትም እዚሁ ኢትዮጵያ ውስጥ። ሰው ስለ ሶሻል ሚዲያ ሳወራ በጣም የማይመስል ጥቅም የሌለው ይሄ ዋጋ ቢስ የሆነ ነገር ለማሾፍ የተፈጠረ ነገር አድርጎ ያስቧል። ነገር ግን አሁን ላይ በጣም ብዙ ሚሊዮን ሲሆኑ ክሬተሮች ላይፋቸውን አንድ እርምጃ ከፍ አድርጎላቸው። ስለዚህ ዩቲዩብ የመጀመሪያው ኤግዛምፕላችን ነው ማለት ነው። ዩቲዩብ እንዴት ይከፍላል? የብዙዎቻችን ጥያቄ እዚህ ጋር ነው። ዩቲዩብ እንዴት እንደሚከፍል ምን ያህል እንደሚከፍል ነው አይደል ሀሳብ የሚሆንበት። ምን ያህል እንደሚከፍል የሚለው ሌላ ጊዜ በሌላ ቪዲዮ እመለሳለሁ። ነገር ግን እንዴት ይከፍላል የሚለውን ደግሞ በዚህ ቪዲዮ አጠር አድርጌ ላብራራላችሁ። የመጀመሪያው ዩቲዩብ ከራሱ ምንም አይነት ገንዘብ አይከፍልም። አዎ አይከፍልም። ነገር ግን ክፍያን የሚፈጽመው ጉግል አድሰንስ የተባለ ድርጅት ነው። እሱ የሚከፍለው ከተለያዩ ድርጅቶች በሚመጡ ማስታወቂያዎች። እንዴት እንደሆነ ላሳያችሁ። እናንተ ለምሳሌ የኔን ቪዲዮ በቪፒኤን ብታዩ የተለያዩ ማስታወቂያዎች ከቪዲዮቻችሁ መሃል እየገቡ ያስቸግሯቸዋል። ጉግል አድሰንስ በእኔ ቪዲዮ መሃል ላይ የተለያዩ የድርጅቶች ማስታወቂያዎችን እያስገባ ፕሮሞት ያደርጋል። እነዛ ድርጅቶች ደግሞ ለጎግል የሆነ ክፍያ ይከፍሉትና ለእኛ ከዛ ላይ ተቆራርጦ የሆነ ፐርሰንት ይሰጠናል ማለት ነው። በዚህ መልክ ነው ዩቲዩብ የሚከፍለው። ዩቲዩብ ለእኛ ክፍያ ከመክፈሉ በፊት
ከነዚህ ከሁለቱ አንዱን እንድታሳኩለት ይፈልጋል። የመጀመሪያው እንደ እኔ የሙሉ ሰዓት ቪዲዮ ወይም ደግሞ የደቂቃዎች የረጃጅም ቪዲዮዎች የምትሰሩ ከሆነ 1000 ሰብስክራይበርስ እና 4000 ዋች አወር በአንድ ዓመት ውስጥ እንድታሳኩ ይፈልጋል። ስለ ዋች አወር ወይም ደግሞ እይታ ሰዓት ምንም የማታውቁ ከሆነ ቀጣይ ቪዲዮ ስለምሰራበት እዛው ላይ እንገናኛለን። ሁለተኛ የሚፈልገው ነው 3 ሚሊዮን ቪው በ90 ቀን 3 ቪዲዮ እና በአጠቃላይ 500 ሰብስክራይበሮችን ማሳካት ስትችሉ ዩቲዩብ ከእናንተ ጋር ፔድ ፓርትነርሺፕ ይጀምራል ማለት ነው። ይህ ነው በጣም ወሳኙና አስፈላጊ የምለው። አሁን ደግሞ አብዛኞቻችሁ ስለምትጨነቁበት ነገር ልንገራችሁ። ዩቲዩብ ስንጀምር ወይም ደግሞ ዩቲዩብ ለመስራት ብንፈልግ ምን ያስፈልገናል የሚለው። በጣም ብዙዎቻችሁ በጣም አካብዳችሁ በትልቅ ነገር አድርጋችሁ ታስቡታላችሁ። ነገር ግን እነዚህ 3 ነገሮች ብቻ ካሏችሁ ዩቲዩብ በቀላሉ መጀመር ትችላላችሁ። የመጀመሪያው ስልክ ነው። ስማርትፎን ካላችሁ ዛሬ ነገ ሳትሉ መጀመር ትችላላችሁ። ሁለተኛው ደግሞ ኢንተርኔት ነው። ኢንተርኔት በየትኛውም ቦታ ላይ ሆናችሁ ካላችሁ መስራት ትችላላችሁ። የሰራችሁትን ቪዲዮ ብቻ ፖስት የምታደርጉበት ኢንተርኔት ያስፈልጋችኋል፣ ኤዲት የምታደርጉበት ያስፈልጋችኋል። ሶስተኛው ደግሞ ዩቲዩብ ቻናል። እነዚህ 3ቱ ነገሮች ካላችሁ አውል ፕሮሚስ መስራት ትችላላችሁ። እኔን እንደምታዩኝ የተለያዩ ቦታዎች ላይ ሆኜ ነው ቪዲዮዎችን የምሰራ። ቋሚ አንድ ቦታ ላይ እስካሁን ድረስ ብዙ ቪዲዮ የለኝም እና እንደምታዩት የተለያዩ ቦታዎች ላይ ሆናችሁ ቪዲዮ መስራት ትችላላችሁ። አሁን አንድ ቻናል አብረን እንክፈትና የከፈትነውን ቻናል በ3 ወር ውስጥ ፔድ ፓርትነርሺፕ እናስጀምረው። ትፈልጋላችሁ? ከፈለጋችሁ ኮመንት ላይ አስቀምጡልኝ። ሁሉንም ነገር እኔም እናንተም እየተጋገዝን እንሰራዋለን። ቻናል አከፋፈት በጣም ረጅም የሆነ ፕሮሰስ ስለሆነ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ መሰረት ቀጥ ብላችሁ ትገቡና ያንን ቪዲዮ አይታችሁ የዩቲዩብ አከፋፈትን ትማራላችሁ ማለት ነው። ከዚህ በኋላ የሚቀጥሉ ቪዲዮዎች በሙሉ ስለ ዩቲዩብ ፓርትነርሺፕ እና የተለያዩ ስለ ኦንላይን ገንዘቦች የምንነጋገርበት ስለሆነ ወዳጅ መሆናችሁ ወይም ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉት። እዚህ ድረስ ከተከታተላችሁኝ አይቀር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ አልጠራጠርም። ቸር ቆዩልኝ።